በጣም የሚያስፈራ ክፍል ውስጥ ራሴን አገኘሁት። የተኛሁበት የብረት አልጋ እጄንና እግሬን ታስሬ ነበር ራሴን ያገኘሁት። ለመጮህ ፈልጌ ድምፅ ያልወጣ አለኝ። እፍን የሚያደርግ የሆነ ነገር ውስጤን ይታገለኛል። እንደምንም ብዬ ኃይሌን አሰባስቤ በር ስር ጠበቅኩት። ይዞ እንደመጣ በበሩ መቀርቀሪያ አናቱን ስለው በዛ በቁመቱ መሬት ላይ ተዘረረ። በአሁኑ የታዘዘው እኔን እንደሚፈልግና እሱን ትዕዛዝ የማይፈጽም ከሆነ ሕይወቱ አደጋ ላይ እንደሆነ ተነግሮት እኔን ሊድሩኝ እንደሆነ ሰማሁ። ሰላም ሰላም፣ እንዴት ናችሁ? ውድ የባለ ታሪክ ቲዩብ ተከታታዮቻችን እንዴት ናችሁ? እንግዲህ ከባለፈው የቀጠለ ታሪካችንን ይዘን መተናል። ሁሌም እንደምንለው ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን ማለት ነው። ቀጥታ ወደ ታሪካችን እንሄዳለን። የአዲስ ዓመት ዋዜማ። ያየሁትን ማመን አልቻልኩም። መፈጠሬን እስከምጠላ ድረስ ፈጣሪን ያማረርኩበት ቀን ነበር። እኔም እንደተለመደው የበዓሉን ዶሮ ለመስራት ሽር ጉድ እያልኩኝ በነበረበት ሰዓት ጭቅጭቅ ነገር ሰማሁ። ምንድን ነው ብዬ ከኩሽና ወጣ ብዬ ሳዳምጥ አጎቴና የአጎቴ ሚስት በጩኸት እየተጨቃጨቁ ነበር። እኔ ሳውቃቸው እነሱ ጋር መኖር ከጀመርኩ ፍቅራቸው የሚያስቀና ባለትዳሮች እንጂ በፍጹም ሲጣሉና ሲጨቃጨቁ ሰምቻቸውም አላውቅም። ዛሬ ምን ተፈጥሮ ነው ብዬ ጠጋ ብዬ ሳዳምጥ የማልጠብቀውን ነገር ሰማሁ። አጎቴ እኔን ለአንድ የባዕድ አምልኮ ተከታይ ለሆነው በሰፈሩ ታዋቂ ለሆነ የባዕድ አምላኬ ሊድረኝ እንደሆነ ሰማሁ። ሁሌ በአዲስ ዓመት የሚገብረው የተለያዩ ግብሮች እንዳሉና በአሁኑ ግን የታዘዘው እኔን እንደሚፈልግና እሱን ትዕዛዝ የማይፈጽም ከሆነ ሕይወቱ አደጋ ላይ እንደሆነ ተነግሮት እኔን ሊድረኝ እንደሆነ ሰማሁ። የአጎቴ ሚስት ደግሞ ልክ እንደ ልጇ ስለምታየኝ አይሆንም፣ ሌላ ነገር ገብር እንጂ ልጄን አልሰጠም እያለች ሲከራከሩ ሰማሁ። አንዳች ነገር ሰውነቴን ወረረኝ። አጎቴ እንዴት ይህን ያህል ክፉ እንደሆነ ግራ ገብቶኝ የዛን ቀን ሌሊትም ሊወስደኝ የነበረው እዛ እንደሆነ አረጋገጥኩ። ምርር ብዬም አለቀስኩ። ከዛ ዞር ነገር ስል የሆነ ነገር ጭንቅላቴን መታኝና ወደኩ። ከዛ በኋላም እንደተፈጠረ አላስታውስም። ልክ ስነቃ በጣም የሚያስፈራ ክፍል ውስጥ ራሴን አገኘሁት። የተኛሁበት የብረት አልጋ እጄና እግሬን ታስሬ ነበር ራሴን ያገኘሁት። ለመጮህ ፈልጌ ድምፅ ያልወጣ አለኝ። እፍን የሚያደርግ የሆነ ነገር ውስጤን ይታገለኛል። ወዲያው የሆነ አስፈሪ ሰውዬ ኮተት የለባበሰ ወደ እኔ መጣ። የፊቱ ጥቁረት፣ የሰውየው ግዝፈት በጣም ነው የሚያስፈራው። ማመን አልቻልኩም። በጣም እየተንቀጠቀጥኩ ስለነበር አየት አደረገኝና አይዞሽ፣ አትፍሪ፣ አንቺ እንዳድንሽ ነው የመጣሁት፣ አይዞሽ እያለ ማሻሸት ጀመረ። እንደምንም ብዬ እሺ ያታሰርኩበትን ፍተኝና እናወራለን አልኩት። እሺ ብሎ ፈታኝ። መነሳት ግን አልቻልኩም። ማህፀኔ አካባቢ በጣም እያመመኝ ነበር። ምንድን ነው የሆንኩት እያልኩ ደጋግሜ የጠየኩት። እሱም እየሳቀ ምንም አልሆንሽም፣ ትንሽ አሞሽ ነበር፣ ከዚህ በኋላ ግን አያምሽም እሺ እያለ በማፌዝ መሳቅ ጀመረ። ማመን አልቻልኩም። ድንግልናዬን ወስዶት ይሆን? በጣም እያመመኝ ስለነበር ማረጋገጥ አልቻልኩም። በዛ ላይ ህመም ነበረው። በጣም ስቅስቅ ብዬ አለቀስኩ። ምን እንደተፈጠረ ለማስታወስም ሞከርኩ፣ ግን ላስታውስ አልቻልኩም። ምክንያቱም አጎቴን ያመጣኝ ወይስ ሌላ ሰው ነው የሚለው አወዛገበኝ። ግራ ገብቶኝ አጎቴን እየሰማሁት ስለነበር ከሚስቱ ጋር እየተጨቃጨቁ ስለነበረ እሱ ሊሆን አይችልም እና ማን ነው ብዬ ራሴን መጠየቅ ጀመርኩኝ። ከዛ ሰውየውን ስጠይቀው አጎቴ ጋር የመጣ መልሱን ያንቺን ወደ እኔ መምጣት መልሱን ሊሰማ የመጣ ሰው እንደነበር ሰውየው ነገረኝ። ትንሽ ቆየና በቃ በጣም መሽቷል ተኚ፣ ነገ አጎትሽ ጋር ወስድሻለሁ ብሎኝ እየሳቀ ሊወጣ ሲል ቆይ አንዴ ሽንቴን መሽናት ትፈልጋለሁ አልኩት። እሺ ብሎ እቃ ሊያመጣልኝ ወጣ። እንደምንም ብዬ ኃይሌን አሰባስቤ በር ስር ጠበቅኩት። ይዞ እንደመጣ በበሩ መቀርቀሪያ
አናቱን ስለው በዛ በቁመቱ መሬት ላይ ተዘረረ። እኔም በፍጥነት አልጋው ላይ እያገኘሁትን ፎጣ ነገር ለብሼ ቤቱን ለቅቄ ወጣሁ። በር ላይ ሁለት ሰዎች ያወራሉ። ጠባቂዎቹ ይሁን አላውቅም፣ በር ላይ ቆሞ ነበረ። ቀስ ብዬ ድምፅ ሳላሰማ በተቃራኒው አቅጣጫ ወደ ጫካው ሩጫዬን ተያያዝኩት። ግን ብዙ ርቀት መጓዝ አልቻልኩም። ህመሙ አላራምድ አለኝ። እንደምንም አንድ ዛፍ ላይ አድሬ ጠዋት ወደ አዲስ አበባ እሄዳለሁ ብዬ ወሰንኩና እዛ አስፈሪ ጫካ ላይ ወጥቼ ሌሊቱን አሳለፍኩ። አይነጋ የለም ሊነጋጋ ሲል ተነስቼ ወደ አውቶቡስ ተራ ሮጥኩ። ዙሪያዬን እያየሁ ማንም እንዳልተከተለኝ እያየሁ እዛ ደረስኩ። እዛ ስደርስ ግን መሳፈሪያ ለካ የለኝም። በዛ ላይ የት ብዬ ላርፍ ነው? አዲስ አበባ ማንንም አላውቅም ብዬ ከራሴ ጋር ግብ ፈጠርኩ። ወዲያው አባቴ የሰጠኝ አንገት ወርቅ ትዝ አለኝ። እዛ ላይ ያለው ሹፌር የተወሰነ ብር ስጠኝና ወርቁን ውሰድ አልኩት። እግዚአብሔር ይስጠው፣ የተወሰነ ብር ሰጠኝና ወርቁን ወሰደ። ወዲያው አዲስ አበባ በሚለው አውቶቡስ ተሳፍሬ አዲስ አበባ ገባሁ። እዚያም ከብዙ ውጣ ውረድ በኋላ በችግር ካገኘኋት አንዲት ልጅ ጋር መኖር ጀመርኩ። ነገር ግን ውስጤ ደህና አይደለም። አንዳንድ ሰውነቴ ላይ አንዳንድ የአካል ለውጦች ይታያሉ። የጥፍሬ ቶሎ ቶሎ ማደግ፣ ከመሀል አንዱ ጥፍሬ የተለየ አስተዳደግ አለው። ማህፀኔ ላይም ኃይለኛ ህመም አለው። አንዳንዴም ጸበል ለመሄድ አስብና የሆነ ነገር የሚይዘኝ ነገር አለ። ምን እንደሆነ ማወቅ አልቻልኩም። እስኪ ባካችሁ ችግሩን የምታውቁ ካላችሁ አስተያየት ስጡኝ። በጣም ተቸግሬያለሁ ትለናለች ባልተረካችን። እንግዲህ ታሪካችን ይህንን ይመስላል። እናንተም ውድ የቻናላችን ተከታታዮች ለሌሎች መማሪያ ይሆናል ብላችሁ ያለፈ ታሪካችሁን፣ የህይወት ገጠመኞቻችሁን ለሌሎች እህት ወንድሞቻችሁ መማሪያ ሊሆን ይችላልና ማንነታችሁ ስለማይታወቅ በውስጥ መስመር ላኩልን። እኛም ወደ እናንተ መልሰን የምናደርስ ይሆናል። ስለነበረን ቆይታ እናመሰግናለን። እንግዲህ ውድ የቻናላችን ተከታታዮች እቺ ባለ ታሪካችን የእናንተን ሀሳብ ነው እና የምጠብቀው። ሀሳብ አስተያየታችሁን ኮሜንት ስር ጻፉልን። ለእኛም ሰብስክራይብ ማድረጋችሁን እንዳትረሱ። ብዙ እህት ወንድሞቻችን ታሪካቸውን መናገር ይፈልጉና ነገር ግን ለማን ነው የምናገረው፣ ማንስ ይረዳኛል የሚለው ነገር ይዛቸዋል እና ማንነታችሁ ስለማይታወቅ በውስጥ ለእኔ ጻፉልኝ። እኔ ማንነታችሁን ስም፣ አድራሻ አልጠቅስም፣ ለእናንተው መልሼ አደርስላችኋለሁ እና እናንተም አታሳፍሩኝም። እንግዲህ ይህንን ነገር ሰብስክራይብ፣ ላይክ፣ ኮሜንት በመስጠት ቻናላችንን ቤተሰብነታችሁን አጎልብቱ እላለሁ። እንግዲህ በሚቀጥለው ባለታሪካችን እስከምንገናኝ ድረስ ደህና ሁኑ።